ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር ፕሮግራማችንን እንሆ ጀምረናል። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን አዲሱ የፌዴራል መንግስት ሰራተኞች አዋጅ ቁጥር 1353/17 ላይ ትኩረት ያደረገ ነው። አዲሱ የፌዴራል መንግስት ሰራተኞች አዋጅ ምን አዲስ ነገር አካቷል፣ ከበፊቱ አዋጅ በምንድነው የሚለየው የሚለውን በዋናነት እናነሳለን። አንድ የመንግስት መስሪያ ቤት ሰራተኛ ሊከተል የሚገባው መሰረታዊ መርሆች ምንድናቸው፣ ስለ ደሞዝ ስኬል ጥቅማጥቅም በደሞዝ ስለ እንደዚህ ነገሮች ህጉ ምን ይላል የሚለውን ነገር እናነሳለን። የሰራተኛ ብቃት ምዘናና ማረጋገጫ እንዲሁም ስልጠናና ሰጣት በተመለከተ ምን የተቀመጠ ነገር አለ፣ ከዚህ ጋር ተያይዞ ነባር የመንግስት ሰራተኞችን በተመለከተ የብቃት ሁኔታ ህጉ ምን ይላል፣ ምን አስቀምጧል የሚለውን ነገር እናነሳለን። የኢትዮጵያ ብቃትና ስራ አመራር ኢንስቲትዩት በዚህ አዋጅ እንደተቋቋመም ተገልጿል። ምንድነው ዋና ስራው የሚለውን ነገር እንዲሁ እናነሳለን። ሌሎች ተያያዥ ጉዳዮችን እያነሳን ከአመት ፍቃድ ጋር በተያያዘ ከምን ፍቃድ ከወሊድ ፍቃድ እነዚህ ያለ ደሞዝ ፍቃድ ሲጠየቅስ እንዴት ነው የሚሰጠው የሚለውን እነዚህና ሌሎች ተያያዥ ጉዳዮችን እያነሳን እንቆያለን። እንግዳም እዚህ ስቱዲዮአችን ጋብዘናል። አዴት ገኔዊቶን መራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። አዲሱ የፌዴራል መንግስት ሰራተኞች አዋጅ ቁጥር 1353/17 ላይ ነው ትኩረታችን። ቀደም ሲል እንደገለጽኩት የዛሬው የህግ ነገር የፕሮግራማችን ትኩረት በዚሁ ላይ ማብራሪያ የሚሰጡን እንግዳይን ላስተዋወቅ። አቶ መስፍን መኮንን ይባላሉ። አቶ መስፍን በፍትህ ሚኒስቴር ምክትል ረዳት ጠቅላይ አቃቢ ህግ ናቸው። እንኳን ደህና መጡ ይሆናል በድጋሚ። እኔም እድሉን ስለሰጣችሁኝ አመሰግናለሁ። ይህ ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን እያመሰገንን መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ቤታችን እንገባለን። ጥሩ ቆይታ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቢ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቢ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አቶ መስፍን ከልዩነቱን ጀመር እስኪ። አዲሱ የመንግስት ሰራተኞች ከበፊቱ አዋጅ በምንድነው የሚለየው፣ ምን አዲስ ነገር አካቷል የሚለውን ነገር በማንሳት እንጀምር። እሺ፣ አመሰግናለሁ። የበፊቱ የፌዴራል መንግስት ሰራተኞች አዋጅ ቁጥር 1064/2010 ላይ የወጣ ነው። ያንን አዋጅ ማለት በተግባር የታየ ችግሮችና ክፍተቶችን በማየት አዋጁ ሊሻሻል ችሏል ማለት ነው። ይህንን አዋጅ ለማሻሻል ካስፈለጉ ምክንያቶችና ሰበቦች ውስጥ ስናይ ለምሳሌ ምንድነው የመንግስት ሰራተኛ የሰው ኃይል መረጣና መልመላ በተመለከተ ብዙ ጊዜ ቅሬታ ስለሚነሳበት የሰው ኃይል ምርመራና መረጣ ግልጸኝነት በውድድር ላይ እንዲመሰረት ከተለያዩ ቅሬታ እና የብልሹ አሰራር ነፃ እንዲሆን በማሰብ ነው አንደኛ። ሁለተኛ ደግሞ ምንድነው የመንግስት ሰራተኛ አስተዳደር ፍትሃዊ ቀልጣፋ እንዲሆን በማሰብ ተደረገ ነው ማለት ነው። ሌላኛው ይሄ የብሔር ብሔረሰቦችን፣ የአካል ጉዳተኞችን፣ የጾታንና ኢትዮጵያን የምትመስል የሲቪል ሰርቪስ እንትን ለመፍጠር በማሰብ የመንግስት ሰራተኛን የብቃት ምዘና ስርዓትን እና የብቃት ማረጋገጫ ምስክር ወረቀት አሰጣጥ ሂደትን ለማስተካከልና ለማሻሻል፣ ሌላኛው ደግሞ የመንግስት መስሪያ ቤቶች የተሰጣቸውን ኃላፊነት በተግባር ህዝብን መልካም የሆነ አገልግሎት እንዲሰጡ በቴክኖሎጂ ለመደገፍ እና የተለያዩ አሰራሮችን ለማሻሻል
በማሰብ ይሄ አዋጅ ሊሻሻል ችሏል ማለት ነው። በአጠቃላይ አዋጁ ሲሻሻል የተለያዩ አዳዲስ ነገሮችን ጨምሯል። የአዋጅ ቁጥር 1353 2017 ማለት ነው። ምንድነው እንደ አዲስ ካተታቸው መካከል የመንግስት መስሪያ ቤቶች ስራቸውን ሲያከናውኑ ምን አይነት እሴቶች ሊኖራቸው ይገባል፣ ምን አይነት መርሆችን ተከትለው መስራት አለባቸው የሚሉ በፊቱ አዋጅ አለለ በዚያ አዋጅ ላይ ተካተዋል ማለት ነው። ሌላኛው ደግሞ ብዙ ጊዜ የመንግስት እንትን ከፖለቲካ ጋር የሚያያዝ ጉዳይ አለ አይደል? ከፓርቲ ጋር ምናምን ተያይዞ የሚነሱ ቅሬታዎች ነገር ነበሩ። ያንንም ምክንያት በማድረግ የመንግስት ስራ ነፃና ገለልተኛ የአገልግሎት እንዲሰጥ፣ አስተዳደሩም ነፃና ገለልተኛ እንዲሆን፣ በህግ ላይ እንዲመራ የሚል እንትኖች ተካተውበታል ማለት ነው። ሌላኛው ብዙ ጊዜ አሁን የደሞዝ ጭማሪ ማትጋያ ማበረታቻ እንትኖች በተለያዩ ደንቦችና እንትኖች ወይም በህጎች ላይ ይወጣሉ፣ ግን ሲፈጸሙ አይታዩም። በዛ ምክንያት ደግሞ ብዙ ጊዜ ቅሬታዎች ይነሳሉ ማለት ነው። ያንንም ለመቅረፍ ምንድነው የደሞዝ ጭማሪ፣ የደሞዝ እርከን፣ የክፍያ ጥቅምን ማትጋያን ጨምሮ የደሞዝና የሜሪት ቦርድ በማቋቋም ያ ነገር እንዲፈጸም ለማስቻል ሚንሶች የተፈጠሩበትና በህጉ ላይ የተካተቱ ናቸው ማለት ነው። ሌላኛው የሰራተኛን የብቃት ምዘናና ማረጋገጫ እና ስልጠና አሰጣጥንም ጨምሮ ማለት ነው። ምንድነው ሰራተኛው መመዘን እንዳለበት፣ ብቁ ሰራተኛ ብቻ ስራ መስራት እንዳለበት፣ ከህብረተሰቡ ላይ በሲቪል ሰርቪስ አገልግሎት ያለ መርካት ከሚነሳ እንትኖች ውስጥ አንዱ የሰራተኛ ብቃት ስለሆነ የሰራተኛ ብቁ በሆነ ተመዝኖ ተፈትኖ ስራ መስራት እንዳለበት፣ ፕላስ ደግሞ ብዙ ጊዜ መስሪያ ቤቶች ምንድነው ስልጠና ይሰጣል። ስልጠና ሲሰጥ ግን በእቅድ ላይ በጥናት ላይ የተመሰረተ ሳይሆን አንድ ሰው 2-3 ስልጠና ሁላ ሊወስድ ይችላል፣ ተደጋጋሚ እንትን ማለት ነው። በጥናት ላይ የተመሰረተ የስልጠና አሰጣጥ ስርዓትንም በዚህ እንትን ውስጥ ተካቷል ማለት ነው፣ ተዘርግቷል ማለት ነው። ሌላኛው ደግሞ አገልግሎት አሰጣጥን በተመለከተ ይሄ ቀጣይነት ያለው የለውጥ ዝግጅትና ስራ አፈጻጸም አመራርን በተመለከተ ማለት ነው። የመንግስት አገልግሎት አሰጣጥ ዘመናዊ ማድረግ በቴክኖሎጂ መደገፍ መቻል እንዳለበት፣ ለምሳሌ ከዚህ ውስጥ ምንድነው በአንድ ማዕከል የዲጂታል አገልግሎት ማቋቋምን ጨምሮ ማለት ነው። አሁንም ተቋቁሞ ይሄ መሶም በሚል እንትን ጅማሬው አለ እየተሰራም ነው ማለት ነው። ሌላኛው ደግሞ ለሶስተኛ ወገን የመንግስትን ስራ አሳልፎ የሚሰጥበት በኮንትራት ሊሆን ይችላል፣ በውል ሊሆን ይችላል። አሶርስ አድርጎ ማሰራት የሚችልበት የህግ ድጋፍ እና የህግ ማዕቀፍ እንዲኖር ተካቷል ማለት ነው። ሌላኛው የመንግስት ሰራተኛ ስብጥርን በተመለከተ ሁሉን አቀፍ እንዲሁም ማለት ነው ጾታን፣ ሴቶችን፣ አካል ጉዳተኞችን፣ ዝቅተኛ የህብረተሰብ ክፍሎችን፣ ብሔር ብሔረሰቦችን ያቀፈ በአጠቃላይ ኢትዮጵያን የምትመስል የሲቪል ሰርቪስ ለመፍጠርም ያለመ ነው ማለት ነው። ሌላኛው በፊት ያልነበረ የአስተዳደር ፍርድ ቤት ዳኞች አስተዳደር ጉባኤም አቋቁሟል ማለት ነው በዚህ አዋጅ። እነዚህ እንደ አዲስ የተካተቱ ነጥቦች ናቸው። ጥሩ። አሁን ከተነሱት ውስጥ የተወሰኑትን በዝርዝር እናያቸዋለን። ቀደም ሲል አንድ ያነሱት ምንድነው ከዚህ በፊት ያልነበረ አሁን ግን በዚህኛው አዋጅ የተካተተ አንድ የመንግስት መስሪያ ቤት ወይም ደግሞ ሰራተኛ ሊከተል የሚገባ መሰረታዊ መርሆች ተብሎ የተቀመጡ ነገሮች አሉ። እነዚህ መርሆች ምንድናቸው የሚሉን ነገር እስኪናሳው። እሺ መልካም። ምንድነው ይሄ በዚህ አዋጅ ላይ እንደ አዲስ የተካተቱ አንደኛ አንድ መስሪያ ቤት እሴቶችን ምን አይነት እሴቶችን መስሪያ ቤትና ሰራተኛው ምን አይነት እሴቶችን መከተል መቻል አለበት፣ ምን አይነት መርሆች መከተል መቻል አለበት የሚል አንድ በአንቀጽ 4 ላይ ስለ እሴቶቹ አስቀምጧል። በአንቀጽ 5 ላይ ደግሞ ስለ መርሆች አስቀምጧል ማለት ነው። በአጠቃላይ እሴትን በተመለከተ የመንግስት መስሪያ ቤት ወይም ሰራተኛ ምንድነው ከተሰጠው ተልዕኮ አንፃር ተቋማዊ እቅዱን ከግብ ሊያደርስ የሚያስችሉ የስራ ባህልና የአሰራር ስርዓትን መገንባት መቻል አለበት፣ እሴት መገንባት መቻል አለበት ነው ብሎ ያስቀመጠው። ምንድነው ለምሳሌ እሴት ማለት የሆነ መስሪያ ቤት በምንድነው የሚታወቀው? ለምሳሌ ቀጥታውን ጥሩ አገልግሎት በኢትዮጵያ ውስጥ ስናነሳውን የኢትዮጵያ አየር መንገድ እንደንትን ይጠቀሳል አይደለም? ሌሎች ደግሞ አሁን ለምሳሌ ምንድነው አሁን ለምሳሌ ቀበሌ ጋር ሲነሳ ብዙ ጊዜ በማህበራዊ ገጾችን በመናምን ቅሬታ የሚቀርብበት የህዝብ ማመላለስ ምናምን የሚነሳ ቅሬታዎች አሉ። አንድ መስሪያ ቤት
ምንድነው እሴቱ ሲባል ምንድነው ባህሉ ምንድነው መገለጫው እዚህ መስሪያ ቤት ሲሄድ ፍጥነታቸው ትትናቸው ምናምን ሊባል ይችላል ማለት ነው ያ መስሪያ ቤት የገነባው ስምና ያሰራር እንትን ነው ሶ መስሪያ ቤቶች እሴት ሊገነቡ ይገባል በመልካም እሴቶች ሊመሩ ይገባል የሚል እንትን አለው ማለት ነው ይሄ አዋጅ አዎ ስለዚህ የመንግስት አመራሩም ይሁን ሰራተኛው ምን አይነት እሴቶችን መከተል አለበት በሚል 5 እሴቶችን አስቀምጧል በዚህ አዋጅ ላይ አንደኛ ምን መሆን አለበት ነው መፍትሄ አፍላቂና ግብረገብ መሆን መቻል አለበት ግልጸኝነትና ተጠያቂነትን ያሰፈነ መሆን አለበት ፕሮፌሽናሊዝምና እውነተኝነትን ቅልጥፍናና ውጤታማነትን በዛህነትና አካታችነትን አሰራርን ተግባራዊ በማድረግ ማከናወን አለበት ያ የዛ መስሪያ ቤት እሴትና መለያ መሆን መቻል አለበት ብሎ ያስቀምጣል ማለት ነው ሌላኛው ከመርህ ደረጃ ነው ምንድነው ብዙ ጊዜ ከሲቪል ሰርቪስ ጋር የሚነሱ እንትኖች አሉ ገለልተኝነት ጋር የሚነሳ ብዙ ጊዜ አመራሮች ከፓርቲ ጋር የመንግስትን ስራ ከፓርቲ ስራ ጋር የሚያገናኙ እንትኖች አሉ አይደል በህብረተሰቡም ይሁን በኃላፊነት ቦታ ያሉ አሰራርም ማለት ነው ሶ ይሄንን እንትን ለመቅረፍ ምንድነው እንደ በመርህ ደረጃ አካቶ አስቀምጧል ይላል ምንድነው ማንኛውም የፖለቲካ አስተሳሰብ የፓርቲ አሰራር ተጽዕኖ ወይም ጣልቃ ገብነት ሳይመራ የተሰጠውን ተግባርና ኃላፊነት ህግን ብቻ መሰረት በማድረግ ማከናወን መቻል አለበት ነው ስለዚህ ገለልተኛ ሆኖ ከፖለቲካ አስተሳሰብ ከተለያዩ የፓርቲ እንትን ገለልተኛ በሆነ መንገድ በህግ በመመሪያ በስርዓት ላይ ብቻ ተመስርቶ መሰራት መቻል አለበት ነው ሌላኛው ብቃትና ውድድርን መሰረት ያደረገ የብሔር ብሔረሰቦች የአካል ጉዳተኞች ወጣቶች የጾታ ስብጥር እቅድ ውስጥ በስራ ላይ እንዲውል ማድረግ መቻል አለበት ነው ምንድነው እዚህ ጋር ሁለት ነገርን አመቻችቶ መሄድ መቻል እንዳለበት ያስቀምጣል አንድ የሲቪል ሰርቪስ እንትኑ ምን መሆን መቻል አለበት ኢትዮጵያን የምትመስል የሲቪል ሰርቪስ መፍጠር ነው አላማው ያ ደግሞ ማንንም ማካተት አለበት ሴቶችን ማካተት መቻል አለበት ለአካል ጉዳተኞች ምቹ የሆነ ቦታንና እድል መሰጠት መቻል አለበት እኛ ጊዜውን ብዙ ጊዜ አካል ጉዳተኞችን ስናስታውሳቸው እኮ ምንድነው መንገድ ላይ ሲለምኑና ሳንቲም ጥለም መሄድ ነው አይደለ ሶ አካል ጉዳተኞችም በህግም ይሁን በአሰራርም ይሁን ለነሱ ምቹ የሆነ የሲቪል ሰርቪስ ኢንቫይሮንመንት ሊፈጠር ይገባል ሰርተው ለምነው ሳይሆን በሲቪል ሰርቪስ ውስጥ ተካተው ሰርተው ማገልገል መቻል አለባቸው የሚል ነው ማለት ነው ሶ እነዚህም ማካተት መቻል አለበት ከዛ ደግሞ የብሔር ብሔረሰቦችንንም ሁሉንም ያካተተ መሆን መቻል አለበት እንዲህ ሲሆን ግን ዝም ብሎ በነፃ አይደለም የሚሰጠው ምንድነው መመዘኛ ሊኖር ይገባል አንድ ሰው ዛጋ ሲሆን ምንድነው ብቃትንና ውድድርን መሰረት ማድረግ መቻል አለበት ያንን አላማ ራሱ ለማሳካት ሲባል ማለት ነው ዝም ብሎ በዘፈቀደ እንደዚህ የሚገባና የሚወጣ አይደለም ማለት ነው ብቃት ውድድርን መሰረት ማድረግ መቻል እንዳለበት ያስቀምጣል ሌላኛው የመንግስት አገልግሎት በግልጸኝነት ተጠያቂነት የማረጋገጥ ስርዓት መገንባት ነው ምንድነው ማንኛውም አሁን ለምሳሌ የህገ መንግስቱ ዋና መርህ መካከል አንዱ ምንድነው ግልጸኝነትና ተጠያቂነት ነው አንድ የመንግስት ሰራተኛ ወይ ኃላፊ ስራውን ሲያከናውን ግልጽ መሆን መቻል አለበት ሲያከናውን ደግሞ ለሚፈጥረው ስህተትና ችግር ምንድነው ተጠያቂነት ሊኖረው ይገባል በሚል ነው የተቀመጠው ማለት ነው በአጠቃላይ በአለም አቀፍ ደረጃ ምንድነው የሰራተኞች ሊመሩበት የሚገባ መርሆች አሉ ምንድነው ለምሳሌ አጠቃላይ መርሆችን መጠበቅ አለበት የሰብአዊ መብት እሴቶችን መጠበቅ አለበት ይላል አንድ መንግስት ሰራተኛ ስራውን ሲያከናውን ይሄ ማለት ምንድነው የሰብአዊ መብትን መጠበቅ አለበት የሰዎችን እኩልነት ማክበር አለበት የሴቶችን እኩልነት ማክበር አለበት በእንደዛ አይነት ሴንሲቲቭ መስራት አለበት ነው ያ መርሁና እሴቱ መሆን መቻል አለበት ይላል ሌላኛው ደግሞ ምን መሆን አለበት ይላል ታማኝ መሆን መቻል አለበት ታማኝነቱ ምንድነው ከተለያዩ ጥቅም ጉቦ የተለያዩ እንትኖችን ለስራውና ለህግ ብቻ ታማኝ ሆኖ ስራውን ማከናወን መቻል እንዳለበት ሌላው ደግሞ ተግባቢ መሆን መቻል አለበት አድማጭ መሆን መቻል አለበት ከሰው ጋር ማለት ነው ያንን አይነት እንትን ይዞ መስራት እንዳለበት የጥቅም ግጭቶችን ማስወገድ መቻል እንዳለበት ያስቀምጣል ማለት ነው እነዚህ አይነት መርሆችና ሴቶችን ተከትሎ አንድ የመንግስት ሰራተኛ ስራውን መስራት እንዳለበት ነው በጣም ጥሩ ሌላው ስለ ደሞዝ ስኬል የደሞዝ ጭማሪ ወይም ደግሞ እርከን ስለ ክፍያና ጥቅም ምን ነገር ተካቷል እዚህ ላይ የሚለው ነገር ያው አብዛኛው ሰራተኛ ጥያቄም ስለሆነ ከጥቅም ከማግኘት ጋር ተያይዞ ወይም ደግሞ ለሰሩበት ስራ ከክፍያ ጋር ተያይዞ የሚነሱ ጥያቄዎች ናቸውና ስለዚህ ነገር ምን ህጉ
ምን አዲስ ነገር አካቷል ወይም ደግሞ ምን ነገር አስቀምጧል? እሺ መልካም። ምንድነው አሁን ብዙ ጊዜ ያው አንድ ሀቅ አለ። ሰው የሚሰራው አንድም ለማግኘት ነው አይደለ? ጥቅምና እንትንም ነው። ያው ከስራ አንድ ማገልገል ሊኖር ይችላል፣ እርካታ ሊሆን ይችላል፣ የተለያዩ እንትኖችን እናነሳለን። ግን ዋንኛ ተብሎ ከሚነሱ መካከል ምንድነው አንድ ሰራተኛ ጥቅም ነው። ለመኖርም ማግኘት መቻል አለበት። ይሄ ሀቅ ነው። ብዙ ጊዜ በፊቱ ህግ ላይ የሚነሳ እንትኖች ምንድነው የመንግስት ሰራተኛ ጥቅሞች፣ የደሞዝ ጭማሪ ምናምን አለ በህግ ደረጃ። መሬት ላይ ወርዶ ግን ተግባራዊ እየተደረገ አይደለም የሚል እንትኖች ይነሳሉ ማለት ነው። በዚህኛው ህግ ምን እንትን አለ እንደ መፍትሄ የተቀመጠ ሶሉሽንም ተቀምጧል ማለት ነው። እናየዋለን። መጀመሪያ ምንድነው የደሞዝ ስኬልና ማስተካከያ ምንድነው አላማው የሚለውን ነገር ማየት አግባብ ነው። አንደኛ ምንድነው ከፍተኛ ዕውቀትና ችሎታ ያለውን ባለሙያ ለመሳብ ነው። ደግሞ ውስጥ ያለውን ባለሙያ ደግሞ ለማቆየትና ሰራተኛው ሞር የበለጠ ለማትጋት ሞቲቬሽን ሲተጋና ምን ሲሆን አገልግሎቱንም ለህብረተሰቡ የሚሰጠውና አገልግሎት ምን ይሆናል እንደዛው እየጨመረ የህብረተሰቡ እርካታም እየጨመረ ምን ይሆናል ሞል ያለማል ውጤታማ የሆነ ለኢኮኖሚው ለምንም ያበረክታል ማለት ነው። ከግለሰብ ነው የሚጀምረው ኤቭሪቲንግ ማለት ነው። ያንን መሰረት አድርጎ ነው የመንግስት ሰራተኛ ደሞዝ ስኪልስ ማሻሻያ ምን ላይ ተመስርቶ ነው የሚጨመረው ሲባል አንደኛ ምንድነው የመንግስት የመክፈል አቅም የፋይናንስ አቅም ይታያል። የህዝቡን ያጠቃላይ የኑሮ ሁኔታ መታየት እንዳለበት የዋጋ ደረጃዎችና ግሽበትና አግባብነት ያላቸው ሌሎች ሁኔታዎችን ባገናዘመ መንገድ ሆኖ ምን መሆን መቻል አለበት ይላል። በየጊዜው እየተጠና ለሚኒስትሮች ምክር ቤት አቅርቦ ያስወስናል ማን የሲቪል ሰርቪስ ኮሚሽን ማለት ነው። ስለዚህ የዚህኛው አዋጅ ከበፊቱ ለየት የሚያደርገው በጊዜ ገደብ የተቀመጠ አይደለም። ምን አለ አሁን ለምሳሌ የመንግስት የመክፈል አቅሙ የፋይናንስ አቅሙ ሲጨምር የኑሮ ውድነቱ እንደዛ ወይ የቃው ሲጨምሩ እያየ ለምሳሌ ዛሬ ጨምር ያለው አይደለም በየጊዜው እያየ በአንድ አመት ውስጥ ሁለቴ ሊጨምር ይችላል። ለምን ኑሮ እንትን ቢል ኦር ደግሞ መንግስት ያ ነዳጅ ቢመጣ አሁን እንበልና ምንድነው አሁን የሀገራችን የመክፈል አቅሙ ጨመረ አልጨመረም ይሄንን ነዳጅ አግኝቻለሁና ሊጨምር ሊል ይችላል ማለት ነው መንግስት። ይሄ በጊዜ ገደብ ተቀምጦ አይደለም የህዝቡን የኑሮ ውድነቱን የዋጋ ግሽፈቱን የመንግስትን የፋይናንስ አቅም ሁሌ እየታየ በየጊዜው ገደብ የለውም ብዙ ነገሮች ናቸው እየታየ በየጊዜው የደሞዝ ማስተካከያ መደረግ እንዳለበት አስቀምጧል ማለት ነው። ሌላው አሁን ቅድም የተነሳ እንትኖች አሉ ብዙ ጊዜ መመሪያዎች እንትኖች ጥቅሞች ይወጣሉ። አሁን እዚህ ላይ የጠቀስኩት አለ አይደል የኑሮ ውድነት የዋጋ ግሽፈት ምናምን እየታየ ይጨምራል ወይ ደግሞ ማሻሻያ እንዲደረግ ያቀርባል ተብሏል። ያ አይፈጸምም የሚል ብዙ ጊዜ ይነሳል። ለእንደዛ አይነት ደግሞ ምን አምጥቷል የዚህ ህግ የሜሪትና የደሞዝ ቦርድ አቋቁሟል ማለት ነው። ምንድነው ያለው ቦርዱ የመንግስት ሰራተኞችን የክፍያ ጥቅም ሜሪት ቦርዱ የመንግስት ሰራተኞችን የክፍያ ጥቅም ሜሪትና ነፃ ገለልተኛ የሲቪል ሰርቪስ ስርዓት በኮሚሽኑ በወጣ መመሪያ መሰረት በመንግስት መስሪያ ቤት ተግባራዊ መደረጉን መቆጣጠር ኮሚሽኑ የሚያቀርበው ውሳኔ ሐሳብ በቦርዱ ታይቶ ለሚኒስትሮች ምክር ቤት እንዲቀርብ ተደንግጓል ይላል ማለት ነው። ምንድነው ይሄ የሜሪትና የደሞዝ ቦርድ የያዘው በበላይነት የሚመራው ጠቅላይ ሚኒስትሩ ነው። የሚመለከታቸው በአገራችን አሉ የሚባሉ ከፍተኛ ቦታ ላይ ያሉ ያስፈጻሚ አካላት ባለስልጣን ሚኒስትሮችና ተቋሞች ነው የገቡበት። ለምሳሌ ፋይናንስ የተለያዩ ከእንትኑ ጋር የሲቪል ሰርቪስ ከዚህ ከኢኮኖሚ ከሰራተኛ ጥቅም ጋር የሚገናኝና ያን የሚመለከታቸው ተቋማት በብዛት ገፍተዋል እዛ ቦርድ ውስጥ ማለት ነው። ስለዚህ ጠቅላይ ሚኒስትሩ ራሱ የዚህ ቦርድ ሰብሳቢ ናቸው ማለት ነው። ስለዚህ ጠቅላይ ሚኒስትሩ ራሱ ምንድነው በወርደው ከሰራተኛው የሰራተኛውን ወር ደግሞ እዛ ጋር ያለውን ከደሞዝ ጋር ከተመቀጥማቅም ጋር ከሜሪት ጋር ያለውን እንትን ዲፕሊ ሊከታተሉና እንዲያዩ እንደዚህ አይነት ሚንሶች ተፈጥሯል ማለት ነው። ስለዚህ ይሄ አሁን ይሄ ቦርድ ያይና የተጠናውን እንትን ምን ያደርጋል ከዛ ወደ ሚኒስትሮች ምክር ቤት ያቀርብና በሚኒስትሮች ምክር ቤት ያጸድቃል ማለት ነው። ይሄንሃል ለሰራተኛው ጠጋ ብሎ እንትን የማዳመጥና የመታየት እድሉን የፈጠረ ይመስለኛል ይሄ እንትን ማለት ነው። ጥቅምና ደሞዝ ጋር በተገናኘ
ጥሩ አድማጮቻችን የህግ ነገር ፕሮግራማችን ነው ያደመጣችሁ የምትገኙት። ጣቢያው የኢትዮጵያ ሬዲዮ ነው። በዛሬው ዝግጅታችን አዲሱ የፌዴራል መንግስት ሰራተኞች አዋጅ ቁጥር 1353/2017 ምን አዲስ ነገር አካቷል የሚል ነው በዛሬው ቆይታችን እያየን ያለ ነው። አቶ መስፍን መኮንን በፍትህ ሚኒስቴር ምክትል ረዳት ጠቅላይ አቃቢ ህግ ናቸው። ማብራሪያ እየሰጡን የሚገኙት እንግዳችን ውይይታችን ከአጭር ቆይታ በኋላ የምንቀጥል ይሆናል። አሁንም አብራችሁ እንድትሆኑ በአክብሮት እንጋብዛለን። ተመልሰናል። ውይይታችን ይቀጥላል። ቀደም ሲል ስለ ደሞዝ መሰረታዊ መርሆች ምን አዲስ ነገር ተካተዋል የሚሉት ነገሮች ነበር እያየን የነበረው። ሌላው አንድ ጥያቄ ላንሳና ከዛ ወደ አድማጮች ጥያቄ እንሄዳለን። የሰራተኞች ብቃት ምዘናና ማረጋገጫና ስልጠና ሰጣት በተመለከተ ህጉ ያስቀመጠው ነገር አለ። ነባር የመንግስት ሰራተኞችን በተመለከተም የብቃት ሁኔታ ህጉ ያለው ነገር አለ። እንዴት ነው የሚመዘኑት የሚለውን ነገር እንድናነሳ ፈልጌ ነው። ከዚህ ጋር ተያይዞ የኢትዮጵያ ብቃትና ስራ አመራር ኢንስቲትዩት ተቋቁሟል ይላል አዋጁና ምንድነው የዚህ ተቋምስ ዋና ስራው የሚለው እነዚህን ከብቃት እና ምዘናና ማረጋገጫ ከስልጠና ጋር ተያይዞ ያለው ነገር እንድናነሳው ብዬ ነው። እሺ መልካም። ይሄ አዋጅ እንደ አዲስ ካመጣቸው እንትኖች ውስጥ ምንድነው ማንኛውም ነባር ሰራተኛም ይሁን አዲስ ገቢ ሰራተኛ ብቃቱ ተመዝኖ ተረጋግጦ ብቻ መግባትና በዛ በተመደበው የስራ ደረጃና መደብ ላይ መስራት እንዳለበት ነው የሚያስቀምጠው ማለት ነው። ብዙ ጊዜ አሁን የብቃት ምዘና ምንድነው አላማው ምንድነው የሚሉ ጥያቄዎችም ይነሳሉ በተለያየ እንትኖች ማለት ነው። የብቃት ምዘና ዋና አላማ ምንድነው? የብቃት መመዘኛ መሳሪያን በመጠቀም አዲስ ገቢና ወይም ደግሞ ነባር ሰራተኛን እውቀቱን ክህሎትንና የባህሪ ሁኔታ ደረጃውን መለየት ነው ማለት ነው። ስለዚህ ምንድነው አንድ ሰራተኛ በዛ የሥራ ቦታ ላይ ሲቀመጥ ለዛ ስራ የሚመጥን ተገቢ የሆነ እውቀት አለው ወይ ክህሎት አለው ወይ ባህሪ አለው ወይ ተብሎ መመዘን መቻል አለበት ነው። ብዙ ጊዜ ምንድነው አሁን በእኛ ህብረተሰቡ የሚያነሳው በየመስሪያ ቤቱ የሚነሳ የመልካም አስተዳደር ችግሮች አሉ። ምንድነው ዋና መነሻው በሰራተኛ ምልመላና መረጣ ብዙ ጊዜ ፍትሃዊ አይደለም፣ ግልጽ አይደለም። በዘመድ በመተዋወቅ በሙስና ያለ ብቃት ያለ ችሎታ አንድ ሰው ቦታ ላይ ተቀምጧል የሚል ሁሌ ቅሬታ ይነሳል። ያም ደግሞ እንደ ማሳያ ምንድነው የመልካም አስተዳደር ችግሮች ሙስና ምናምን እንዲታዩ ሆኗል ማለት ነው። ያንን ለመቅረፍ ደግሞ እንደ ሶሉሽን የመጣው ምንድነው ማንኛውም ሰራተኛ እዛ ቦታ ላይ ስራው ቦታ ላይ ሲቀመጥ ብቃት አለው ወይ ስራው የሚፈልገውን ክህሎት አለው ወይ ባህሪውስ የሚለውን ያንን በተረጋገጠ ሁኔታ መሆን መቻል አለበት። ያ ብቻ ነው አላማው ማለት ነው። አሁን ብዙ ጊዜ በኔጌቲቭ በተለያዩ ሁኔታዎች የሚነሱ እንትኖች አሉ ከብቃት ጋር ከምዘና ከምናምን ጋር ማለት ነው። ስለዚህ ምንድነው ይሄ የብቃት ማረጋገጫ ፈተናዎች ሲወጡ መሰረት ማድረግ ያለባቸው ይሄንን ስራን ብቻ መሰረት አድርገው መውጣት መቻል አለባቸው ነው። አንድ በዛ ቦታ ላይ የተመደበ ሰራተኛ በዛ ላይ እስኪሉ እውቀቱ ሊኖረው ይገባል። የሚወጣውም ፈተና የሚጠየቀውም ጥያቄ ያንን ስራውን መሰረት ያደረገ መሆን መቻል አለበት ነው። ስለዚህ እንደ አዲስ ማንኛውም የመንግስት መስሪያ ቤት ለመቀጠር አንድ ሰው ምን መሆን መቻል አለበት ብሎ ያስቀምጣል በዚህ በአዋጁ መሰረት ማለት ነው። ምንድነው አንደኛ ማንኛውም ሰራተኛ ይወዳደራል። ተወዳድሮ የተሻለ ከተወዳዳሪዎች የተሻለ ውጤት ያመጣ ሰው ምንድነው ቀጥታ ምን ማድረግ አለበት? ስልጠና መውሰድ አለበት ነው የሚለው። ከመቀጠሩ በፊት ስልጠና ይሰጠዋል። በስልጠናው ይፈተናል። ለዛ ቦታ ብቁ መሆኑን አንደኛ የባህሪ እንትኖች ይሰጠዋል። የቴክኒካል እንትኖች ትምህርቶች ይሰጡታል ማለት ነው። ከስራው ጋር ቀጥታ ተያያዥነት ያለ የስራ ላይ ስልጠና ይሰጠዋል። ቅድመ ስራ ስልጠና ማለት ነው። ከዛ ይፈተናል። ለፈተናው ለማለፍ ዝቅተኛ ውጤት በላይ ማምጣት መቻል አለበት። ካመጣ በኋላ ነው ወደ መንግስት ስራ ሊቀላቀል የሚችለው። በዛ ብቃቱ ተመዝኖ ተረጋግጦ ነው መምጣት ያለበት አንድ ማለት ነው አዲስ ሰራተኛ ሲሆን። የመንግስት ሰራተኛ ሲሆን ደግሞ ምንድነው በዚህ አዋጅ መሰረት ሁሌም የመንግስት መስሪያ ቤቶች ሰራተኞችን ብቃት ዳሰሳ ማድረግ መቻል አለባቸው ነው። መቀመጥ መቻል የለባቸውም። አንድ ሰራተኛ በተመደበበት የሥራ ደረጃ ላይ በተመደበበት የሥራ መደብ ላይ ያ ስራ የሚጠይቀውን ክህሎት ብቃት አለው ወይ የለውም የሚለውም በተለያየ ጊዜ በተደጋጋሚ ማለት ነው መመዘን መቻል አለበት። የሥራ አፈጻጸሙ መታየት አለበት። አፈጻጸሙም
በፈተናም ማለት ነው። አሁን ሁለት አይነት ፈተናዎች ናቸው እዚህ ጋር እንትን የሚሉት ማለት ነው። በዚህ ከብቃት ምዘና ጋር የሚታየው የቴክኒካልና የባህሪያዊ ፈተናዎች ናቸው። የቴክኒካል የምንለው ቀጥታ ከስራ ጋር የሚገናኘውን ዕውቀት ችሎታና ክህሎት አለው የሚል ነው። ሌላኛው ደግሞ የባህሪ የምንለው ደግሞ ምንድነው ያ ያለውን ዕውቀት አሁን ለምሳሌ አንዳንድ ሰው ዕውቀት እያለ ከሰው ጋር ኮሚኒኬት ማድረግ የማይችል ሰው አለ። አገልግሎት አሰጣጥ ችግር የሚፈጥር ወይ ለምሳሌ ስራን ቴክኒካሊ በሆነ መንገድ እንዴት መስራት ይችላል፣ በአጭር ቦታ ላይ በአጭር ጊዜ ውስጥ እንዴት መስራት ይችላል፣ ዕውቀቱን እንዴት መጠቀም ይችላል፣ ከሰው ጋር እንዴት ኮሚኒኬት ማድረግ ይችላል፣ ምን አይነት ባህሪ ሊኖረው ይገባል። የሚነሱት ቅሬታዎች እንደውም እኮ ከመስተንግዶ ጋር ተያይዘው ነው። ያ ሰራተኛ ብቃቱም ዕውቀቱም ሁሉም ነገር እያለው ግን ደግሞ ሲያስተናግድ ባለ ጉዳዮችን የማመናጨቅ ነገር ሌሎች ባህሪያት የማሳየት ነገር ይሄን ነው ህብረተሰቡን የሚያማርረውና ቀልጣፋ አገልግሎት በቅንነት ማገልገል እንደዚህ አይነት ነገሮችን ሊኖረው ይገባል የሚል መስለኛል። አንደኛው እሱ ነው የሚታየው። የአንድ ሰው ሲመዘን የብቃት ማረጋገጫ ስንል አንደኛውም እሱ ነው ከስራው ጋርና እንደዚህ አይነት ባህሪ አለው የሚለው ነው ማለት ነው። ስለዚህ መስሪያ ቤቶች ምን ማድረግ መቻል አለባቸው? ዳሰሳ ጥናት ማድረግ መቻል አለባቸው። ከዛ ሰራተኞቹ ላይ የሚታየውን ክፍተት ምን ማድረግ መቻል አለባቸው? ከመፈተናቸውና ከመመዘኛቸው በፊት ለሰራተኛው ተገቢ ነው የሚለውን ድክመቱን ሊሞላ የሚችል ስልጠናዎችን መስጠት መቻል አለባቸው። ምን አይነት ስልጠና ልንል እንችላለን? የአጭር ጊዜ ሞጁላር ሊሆን ይችላል፣ ተከታታይ የሆነ ስልጠና ሊሆን ይችላል፣ ወይ ደግሞ ረጅም ጊዜ ስልጠና ሊሆን ይችላል ማለት ነው። የዳሰሳ ጥናት እየተደረገ ሰራተኛውን በየጊዜ እያዩ ማለት ነው ምንም ክፍተቶቹን መሙላት መቻል አለባቸው። ከዛስ ሰራተኛው በብቃትና እዛ ጋር መፈተን መቻል አለበት ነው። አንድ መስሪያ ቤት በየጊዜው ሰራተኛውን መመዘን መቻል አለበት። አንድ ሰራተኛ ምን ይላል በዚህ አዋጅ መሰረት ማለት ነው የብቃት መመዘኛ ተፈትኖ ዝቅተኛውን ውጤት ማምጣት መቻል አለበት። በ6 ወር ውስጥ 2 ጊዜ ተፈትኖ ዝቅተኛ የሆነ ውጤት ማምጣት ካልቻለ ምን መሆን መቻል አለበት ይላል። በጡረታ እንደሚሰናበት በህጉ ላይ ተቀምጧል ማለት ነው። ስለዚህ አንድ ሰው እዛ ቦታ ላይ ለመቀመጥ ምን መሆን መቻል አለበት? ስራው የሚጠይቀውን ዕውቀት ክህሎትና ባህሪ ሊኖረው ይገባል ነው። እንደዛ አይነት ባህሪ ካሌለው አሁን ለምሳሌ በ6 ወር ውስጥ 2 ጊዜ ተፈትኖ ያንን ዝቅተኛ ካላመጣ ከስራ እንደሚሰናበትና ወይም ደግሞ በጡረታ ከስራ እንደሚገለል ያስቀምጣል ማለት ነው። ግን ከመፈተኑ በፊት ምን መሆን መቻል አለበት? ወይ ደግሞ ተፈትኖም ራሱ ዝቅተኛ ውጤት ሲያመጣ ምን ማድረግ መቻል አለበት? ያ መስሪያ ቤት የሰውየውን ድክመትና እንትን መሙላት መቻል አለበት፣ መፈተን መቻል አለበት፣ ስልጠና መስጠት መቻል አለበት፣ በዛ ላይ ማብቃት መቻል አለበት። እንደዛ የማብቃትና የማሰልጠን ስራ ተሰርቶ ግን ያ ሰውዬ ብቁ ካልሆነ ሁለቴ ተፈትኖ በ6 ወር ውስጥ ያንን ውጤት ማምጣት ካልቻለ ስለዚህ ለዛ ቦታ ብቁ አይደለም፣ ክህሎቱ ዕውቀቱ ባህሪው የለውም ማለት ነው። ስለዚህ በጡረታ እንደሚገለል በህጉ ላይ ያስቀምጣል ማለት ነው። ሌላኛው ደግሞ አሁን ከዚህ ከአዋጁ ጋር በተገናኘ ምንድነው የስልጠና ሲስተም ነው እንደ አዲስ ነገር የተቀመጠው ማለት ነው። ማንኛውም የመንግስት ሰራተኛ ሆኖ ከመቀጠሩ በፊት አንድ ምን መሆን መቻል አለበት ነው ስልጠና መውሰድ መቻል አለበት። ስልጠና ሲወስድ የመንግስት ሰራተኛ አዲስ ሰራተኛ ብቻ ሳይሆን ነባር ሰራተኛ ምን መሆን መቻል አለበት ይላል። የስልጠና ከመሰጠቱ በፊት አሁን እኛ ጋር በተለምዶ ብዙ ጊዜ ምንድነው ስልጠና አለ ሰልጥኑ አይደለም የሚባለው፣ ዝም ብሎ ነው የሚሰለጠነው። የዳሰሳ ጥናት መደረግ መቻል አለበት። የዳሰሳ ጥናቱ ምን አይነት ያ ሰራተኛ ምን አይነት ክፍተቶች አሉት፣ ምን አይነት የክህሎት ችግር አለበት፣ ምን አይነት የባህሪ ችግር አለበት፣ ምን ላይ መሰልጠን መቻል አለበት የሚለው የዳሰሳ ጥናት መደረግ መቻል አለበት። ከዛ በጥናቱ ላይ በዛ ጥናት ላይ ተመስርቶ ምን አይነት ስልጠና ሊሰጠው ይገባል፣ አጭር ነው ረጅም ነው የተግባር ነው ምናምን የሚለው ነገር ተለይቶ ስፔሲፊካሊ ታርጌት ተደርጎ ያንን ያለውን ችግር ለመፍታት ስልጠና መሰጠት መቻል አለበት። ተሰልጥዶስ ከዛ ደግሞ ምን መደረግ መቻል አለበት? ኢምፓክት አሰስመንት መሰራት አለበት። ያ የተሰጠው ስልጠና በዛ ሰውዬ ላይ በዛ ሰራተኛ ላይ ምን አይነት መሻሻል እና ለውጥ አንጥቷል መባል መቻል አለበት። ያ ነገር መጠናት መቻል አለበት። እሱ ብቻ አይደለም፣ ያስ የሰለጠነው ሰውዬ በመስሪያ ቤቱ ላይ ምን አይነት ለውጥ አንጥቷል የሚለው ታይቶ መሰልጠን መቻል አለበት። ዝም ብሎ ስልጠና አለ ተብሎ መሰጠት መቻል እንዳለበትና ስርዓቱን ይዞ መሰጠት እንዳለበት ያስቀምጣል ማለት ነው። ጥሩ አድማጭ እንዳናቆያቸው ብዬ ነው። መስመር ላይ አድማጭ መስመር ላይ ያለን። ሄሎ አናስተላ ያደየ እንዴት አረፈዳችሁ? ጤና ይስጥልን።
እግዚአብሔር ይመስገን ወንድም ተካ ነኝ። ወንድም ተካ ሰላም ነው? እግዚአብሔር ይመስገን። በቅድሚያ አንቺም አቶ መስፍንም ስለምትሰጡት ማህበረሰቡ ንቃተ ህግ እንዲኖረው ስለምታረጉት ጥረት ከፍተኛ አክብሮትና አድናቆት አለኝ። ይህን ካልኩ በኋላ ባለሙያውን ጥያቄ መጠየቅ እፈልጋለሁ። እሺ። በ2010 የወጣውን አዋጅ በ2017 ለምን መለወጥ ለምን ማሻሻል እንዳስፈለገ ባለሙያው ሲገልጹልን ብቃት እንዲኖረው ብቃት ያለው አገልጋይ ለመፍጠር ነው የሚል አለ። ማለትም የሚቀጠረው ሰው በሜሪት ብቻ እንዲመለመል ለማድረግ የሚል ነገር በዋነኝነት እንዳነሱልን እገነዘባለሁ። በሌላ በኩል ደግሞ በተለያዩ ምክንያቶች ሰራተኞች ውስጥ ኢንክሉሲቭ እንዲሆኑ ደግሞ የሚል አለ። በሌላ በኩል አሁን ሲገልጹልን በተለያዩ ምክንያቶች እንዲካተቱ ሰራተኞቹ ቫራይቲያቸው እንዲበዛ የሚል ነገር አለ። ይህ ሁለቱ ነገር አይቃረንም ወይ? በአንድ በኩል ሜሪት እያሉ በአንድ በኩል ደግሞ ኢንክሉሲቭ በምንልበት ጊዜ ያ የመጀመሪያውን ሜሪት የሚለውን ነገር ሊቃወም አይችልም ወይ? ተመሰግናለሁ። እናመሰግናለን ወንድም ተካ። ሌላ አድማጭ አለን። ሄሎ ጤና ይስጥልን አደይ፣ እንደምን አረፈዳችሁ? ጤና ይስጥልን። ፈጣሪ ይመስገን ክብሩ ይስፋ። መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አዳርቃይ። ያው አንቺንም እንግዳይንም ለዚህ ሰናይ ተግባራችሁ ላመስግንና ይሄ አዲሱ የመንግስት ሰራተኞች አዋጅ የተሻሻለው እንደተባለው ብቃት ያላቸው ሰራተኞች በመንግስት መስሪያ ቤቶች እንዲሰሩ በማድረግ በተለይ በመንግስት ሰራተኞች እና በመንግስት አሰራር ላይ ያለው መስተጋብር ጤናማ ማድረግ እንዲሁም ሰራተኛው መንግስትም እንዲጠቅም ተደርጎ የወጣ አዋጅ ይመስለኛል። እና ይሄ አዋጅ ደግሞ ለባለድርሻ አካላት ጋር ምን ያክል ግንዛቤ እናውቅና ተፈጥሯል ነው። ከዛ ውጭ ባለፉት ጊዜያቶች 2010 ላይ የወጣው አዋጅ መውጣቱ ጥሩ ነው። እንደ ሀገር በሁለንተናዊ ሰራተኛ ሞራል ደሞዝ የሚመጥን የኑሮ ውድነት የወደፊት ህይወቱ ላይ መልካም ነገር ይዞ መጥቶ ብልሹ አሰራር የሚያስቀር ከሆነ ማለት ነው። ይህ ግን በስራ ላይ ከመዋል ይልቅ አዋጅ ነው የሚቀር ይመስለኛል የሚሉ አካላቶች በስፋት ይታያሉ። ይሄ አዋጅ ይሄን ነገር የማስቀረት ምን ያክል አቅም አለው? በዚህ አዋጅ ውስጥ በተለይ በሰው ሀብት እቅድ፣ ስምሪት፣ የስራ አፈጻጸም ምዘና ላይ ምን አዲስ ነገር ይዞ መጥቷል? ቀድሞ አደይ ምልመላና መረጣ ሲነሳ ብሔረሰብ ይመጣል፣ ጾታ፣ በሃይማኖት፣ በፖለቲካ አመለካከት፣ በተለይ በአካል ጉዳት ወይም በሌላ የጤና ተግዳሮት በስራ ፈላጊዎች ሆነ በመንግስት ሰራተኞች መካከል ልዩነት ሲደረግ ይስተዋል ነበር። እንደነዚህ አይነት ስር የሰደዱ ችግሮችን ለመሻገር ይህ አዋጅ ምን ይዞልን የመጣ ነገር አለ? አዋጁ ላይ የውጭ ሀገር ዜጎች ቅጥር በተለይ ዜግነቱ ኢትዮጵያ ያልሆነ ሰው በመንግስት ሰራተኝነት ሊቀጠር ይችላል ወይ? እንደው ከዚህ በፊት የነበረው የሰራተኞች ምዘና በአብዛኛው በተቋማት በራሳቸው ይደረግ እንደነበር እናስታውሳለን። አሁን ላይ ግን አዲሱ አዋጅ ያሻሻለው ነገር ይኖር ይሆን? ቀድሞ ላይ የአገልግሎት ተደራሽነት፣ ተጠያቂነትና ግልጸኝነት ችግሮች በአብዛኛው በመንግስት አሰራር ይስተዋላል። ይህ አዋጅ ደግሞ ይሄን የበለጠ ችግር ይቀርፋል የሚል እምነት ተጥሏልና አዋጁን ገብራዊ ከማድረግ አንጻር ምን ማድረግ አለብን? ምን እስከማን ይጠበቃል የሚለው ለመጠየቅ ክብረት ይስጥልኝ። አደይ እስከ መጨረሻው ከእናንተ ጋር ነኝ። እሺ፣ በጣም እናመሰግናለን መምህር እንዳልክ። አንድ አድማጭ እንቀበልና ወደ ቤታችን ተመልሰን ሌሎች አድማጮች ደግሞ ጊዜ ካለን በኋላ እናስተናግዳለን። ሄሎ አለ። ጤና ይስጥልኝ አደይ። ጤና ይስጥልን። ወለተ ማርያም ነኝ ከአዲስ አበባ። ሰላም ነው? አለን ይመስገን። እሺ፣ እንግዳሽንም እንኳን ደህና መጡ በይልኝ። አመሰግናለሁ። እንግዲህ ያው የሰራተኞች አዋጅ ያው ወጥቷል። ጥሩ ነው። አንዳንዴ በጣም ሰራተኛው ይታመማል። የሐኪም ፍቃድ ምን ያህል ነው እንትን ገቢ ማድረግ ያለበት? ማለት ብዙ ጊዜ ሲታመም የሐኪም ፍቃድ አንቀበልም ይላሉ። ብዙ ጊዜ ከሆነ አንቀበልም ይላሉና ምን ያህል መሆን አለበት የሚለውና አመሰግናለሁ አይደል? እሺ፣ እናመሰግናለን። አዎ፣ እናመሰግናለን በጣም። እሺ፣ ቀደም ሲል ያነሳሁት ከብቃት ጋር ተያይዞ ነበረ። የኢትዮጵያ ብቃት ስራ አመራር ኢንስቲትዩት ተቋቁሟል ይላል። ምንድነው የሚሰራው የሚለውን ነገር እስኪ እናንሳው። እሺ፣ ይህ አዋጅ ምንድነው እንደ አዲስ ካስቀመጣቸው እንትኖች ውስጥ የኢትዮጵያ ብቃትና ስራ አመራር ኢንስቲትዩትን ማቋቋም ነው ማለት ነው። ምንድነው በአንቀጽ 20 ብቃት ያለው አመራርና ሰራተኛ ለመፍጠር በማስፈለጉ ነው የተቋቋመው ማለት ነው። ስለዚህ ምንድነው ይሄ ተቋም የሚሰጠው? በዚህ አዋጅ መሰረት
የአጭር ጊዜ ሞጁላር ቴክኒካልና የባህሪ ብቃት ስልጠና ይሰጣል። የሞያ ማሟያ ትምህርቶችን ይሰጣል። ጥናትና ምርምር ያደርጋል። አጠቃላይ የሲቪል ሰርቪሱን በተመለከተ ማለት ነው። ሌላኛው ደግሞ የማማከር አገልግሎት ይሰጣል። የብቃት ምዘና የሚያካሂድና የብቃት ማረጋገጫ ምስክር ወረቀት ይሰጣል ማለት ነው። ስለዚህ ምንድነው ይሄ በአጠቃላይ በዚህ አዋጅ ምንድነው አንድ መንግስት ሰራተኛ ለምሳሌ ለመቅጠር ሲፈለግ የብቃት መመዘኛ ማረጋገጫ ማምጣት መቻል አለበት። ያንን የብቃት ማረጋገጫ ደግሞ የሚሰጠው ማን ነው? ይሄ የኢትዮጵያ ብቃትና ስራ አመራር ኢንስቲትዩት ነው ማለት ነው። ምንድነው በዚህ አዋጅ መሰረት ምንድነው ዝርዝር የሥራ መዘርዝሮች እናንተም በደንቡ ነው ይዘረዝርልታል ብሎ የኢንስቲትዩት ስልጣንና ተግባር በሚኒስትሮች ምክር ቤት በሚያወጣው ደንብ ይወሰናል ብሎ ያስቀምጣል ማለት ነው ዝርዝር እንትኑ። ነገር ግን ምንድነው ሰራተኛ አሁን መስሪያ ቤቱ ሰራተኛ ለመቅጠር ሲፈልጉ በዚህ በኢትዮጵያ የብቃትና ስራ አመራር ኢንስቲትዩት ተቋም ስር ነው ማለት ነው ሰራተኛ ራሱ የሚቀጠረው ማለት ነው። ምንድነው የሚያደርገው ይሄ እንትኑ ዋናው ስራው ምንድነው የሰራተኞችን ብቃት መዝኖ አረጋግጦ ብቁ የሆነውን ሰራተኛ ለሚፈልገው መስሪያ ቤት የመስጠት ስራ ነው የሚሰራው ማለት ነው ዋናው እንትኑ ማለት ነው። ዝርዝር የስራ ተግባሩና ኃላፊነቶቹ ግን ሚኒስትሮች ምክር ቤት የሚያወጣው ደንብ መሰረት ይሰጣዋል በሚል ነው አዋጁ ያለው። ጥሩ። ሌላው ስለ ስራ ቅጥር አፈጻጸም አሁን ያን አንደርመጫችን ያነሱት ጥያቄ ነበረ። መምህር እንዳልክ አያይዘና ሰው ነው በፊት ተቋማት ራሳቸው ሰራተኛ እንዲቀጥሩ ይፈቀድላቸው ነበረ። አሁንስ በዚህኛው ህግ ወይ ደግሞ በአዲሱ ህግ ስለዚህ ነገር ምን ይላል? ራሳቸው ናቸው ወይስ ደግሞ ሌላ ተቋም ነው የሚቀጥርላቸው ሰራተኛ ያሉት ነገር አለና ስለ ስራ ቅጥር አፈጻጸም ምንድነው የሚለው? አዲስ የተቀጠረ የመንግስት ሰራተኛስ የሙከራ ጊዜው የተሻሻለ ነገር አለ ወይስ በድሮ ነው? ምን ያህል ነው የሚለው አያይዘና ሰው። እሺ በአጠቃላይ ምንድነው ከዚህ አዋጅ አንደኛ ለማሻሻል ራሱ ምክንያት ከሆነው መካከል የሰራተኛ ምልመላና መርጣን በተመለከተ የሚነሳ ችግሮች አሉ። አንድ ሰው መስሪያ ቤት የሚገባ ዘመድ ካለው ገንዘብ ሰጥቶ በተለያዩ ቀረቤታና እንትን ነው የሚል ቅሬታ ይነሳል። ያንን መሰረት በማድረግ ምንድነው ይሄ አዋጅ የሰራተኛ ምልመላና መረጣ ምን ላይ መሆን መቻል አለበት ነው? ብቃት ላይ መመስረት መቻል አለበት። ችሎታ ላይ መመስረት መቻል አለበት። ክህሎት ላይ መመስረት መቻል አለበት። ያ ደግሞ ምን መሆን መቻል አለበት? ተፈትኖ መረጋገጥ መቻል አለበት የሚል መርህ ነው የተያዘው ማለት ነው። ሶ ይሄንን ለማድረግ ደግሞ ምን መሆን መቻል አለበት የሚል ሶሉሽን ነው የመጣው። በአንድ ተቋም ማለት ነው ስር መሆን መከናወን መቻል አለበት የሚል ነው። ምንድነው አንድ መስሪያ ቤት ለምሳሌ ሰራተኛ መቅጠር ሲፈልግ ማስታወቂያ ያወጣል። ማስታወቂያ የሚያወጣው በምንድነው? በእንትን ተደራሽነት ባለው በአገር አቀፍ ደረጃ ስርጭት ባለው የመገናኛ ብዙሃን ማሳወቅ መቻል አለበት ነው። ይሄንን ሰራተኛ ደግሞ ሊቀጥር ሲፈልግ ማንን ነው የሚያሳውቀው? ያ መስሪያ ቤት የኢትዮጵያ የስራ የብቃትና አመራር ኢንስቲትዩት ነው የሚያሳውቀው ማለት ነው። ኢንስቲትዩቱ ምን ያደርጋል? ሰራተኞችን አወዳድሮ ይቀጥራል። አወዳድሮ ሲቀጥር ፈትኖ ብቃቱን መዝኖ ይቀጥራል ማለት ነው። በዛ ስር ነው የሚሄደው ማለት ነው እንጂ ተቋማት አሁን በራሳቸው አንድ ተቋም በራሱ ማስታወቂያ ወጣው ቅጥር መፈጸም ምናምን አይችልም ማለት ነው። በአዲሱ እንትን በዚህ በሰራተኛ ብቃት ምዘና እንትን ስር ነው ማለት ነው። በዚህ በኢንስቲትዩቱ ስር ነው የሚሰራው። በኢንስቲትዩቱ የኢትዮጵያ ብቃትና ስራ አመራር ኢንስቲትዩት እሱ ያሳውቃል። እሱ ማስታወቂያ አውጥቶ ሰራተኛዎቹን አወዳድሮ ስልጠና ሰጥቶ ብቁ የሆኑትን ሰራተኞች ለሚመለከታቸውና ፍላጎት ላላቸው መስሪያ ቤቶች ያቀርባል ማለት ነው። የእንተንም በተመለከተ የአዲስ ሰራተኛ የሙከራ ጊዜን በተመለከተ የወጣ ምንም በዚህ እንትን ላይ የለም። ምንድነው አሁን ምንድነው አንደኛ የሙከራ ጊዜ ዓላማ ምንድነው የሚለው ማየት አስፈላጊ ነው። አዲስ የተቀጠረ የመንግስት ሰራተኛ ለስራ አፈጻጸሙ ክትትል እየተደረገ ብቃቱን ማረጋገጥ ነው ዓላማው ማለት ነው። ስለዚህ ምንድነው አንድ ሰራተኛ የሙከራ ጊዜው 6 ወር መሆን መቻል አለበት ነው። በ6 ወር ውስጥ የብቃት ተፈትኖ የብቃት ማረጋገጫ ወይ ደግሞ የኤፊሺየንሲ ውጤቱ ምን መሆን መቻል አለበት? ከመካከለኛ በላይ መሆን መቻል አለበት ይላል። ከመካከለኛ በታችስ ከሆነ
ምንድነው ተጨማሪ ስልጠና ተሰጥቶት ኦር ደግሞ ያንን ስራውን ውጤቱን እንዲያሻሽል ድጋፍና ክትትል ተደርጎለት ለ3 ወር ይራዘምለታል። ስለዚህ በ3 ወር ጊዜ ውስጥ ድጋፍና ክትትል ተደርጎለት ከመካከለኛ በላይ ውጤት ካመጣ ምን ይሆናል? ወደ ቋሚ መንግስት ሰራተኛ እንደሚያድግ ነው ማለት ነው በህጉ የተቀመጠው። ሌላው ከዝውውር ጋር ተያይዞ አዲስ ነገር አለ ወይስ በድሮ ነው? ምን አዲስ ህጉ ምንድነው የሚለውን ነገር የውስጥ ዝውውርን በተመለከተ ለምሳሌ መስሪያ ቤቱ አንድን ሰራተኛ አዘዋውሮ ማሰራት የሚችለው እንዴት ነው? ሰራተኛው ፈቃደኛ ካልሆነስ ተዘዋውሬ እዚህ ላይ መስራት አልፈልግም ቢልስ መብቱ ነው ወይ የሚለውን ነገር እናነሳለን። ሌላው ከሌላ መስሪያ ቤት ጋር የሚደረግ ዝውውርን በተመለከተ በአጠቃላይ የሰራተኛ ዝውውር በተመለከተ ህጉ ምን ይላል የሚለው ነገር ነው። እሺ መልካም። የሰራተኛ ዝውውርን በተመለከተ ያው ሁለት አይነት ዝውውር ነው ያለው። የውስጥ ዝውውርና ከሌላ መስሪያ ቤት የሚደረግ ወይም ደግሞ እንደዛ የውጭ ዝውውር የሚባለው ዝውውር አይነት ነው ማለት ነው። በዚህ አዋጅ ላይ እንደ አዲስ ተካተተ ከሚባል መካከል አንደኛው የውስጥ ዝውውርን በተመለከተ በአንቀጽ 51 ላይ ተቀምጧል ማለት ነው። ምንድነው አንድ የመንግስት መስሪያ ቤት ኃላፊ ማለት ነው አንደኛ ለስራ አስፈላጊ ሆኖ ሲያገኘው እና በመስሪያ ቤቱ ስራ አመራር ጉባኤ ሲረጋገጥ ምንድነው ሰራተኛን እኩል በሆነ ደሞዝ ወደ ሌላ የሥራ መደብ አንድ ማለት ነው ወደ ስራ ሌላ መደብ ወይም ደግሞ ከአንድ ስራ ቦታ ወደ ሌላ ስራ ቦታ አዘዋውሮ የማሰራት ይችላል ብሎ ያስቀምጣል ማለት ነው። አንድ የመንግስት ሰራተኛ የውስጥ ዝውውር ምደባውን ያለ በቂ ምክንያት ካልተቀበለ ስራውን በገዛ ፍቃዱ እንደለቀቀ ተቆጥሮ በዚህ አዋጅ አንቀጽ 144 ድንጋጌ መሰረት የሚስተናገድ ይሆናል ማለት ነው። 144 ማለት ምንድነው? አገልግሎት ስለሚቋረጥ የሚያሰጥ ክፍያ ማለት ነው። ክፍያ ተከፍሎት እንትን ይላል ማለት። አሁን እዚህ ጋር የሚነሱ እንትኖች አሉ። ምንድነው ይሄ እንትን በጥንቃቄ መታየት ያለበት እንትን ምንድነው? አሁን እዚህ ሁለት ነገርን ባላንስ መደረግ መቻል አለበት። ብዙ ጊዜ አሁን በእኛ ሀገር እንደሚታወቀው ሁሉም ሰው ምን ይፈልጋል? የተማረ ሰው ኃይል ምቾት ይፈልጋል። ከተማ ላይ መስራት ይፈልጋል። መውጣት አይፈልግም ማለት ነው። ብዙ ባለሙያዎች ከተማ ላይ ምንድነው ይሄ በጣም ተሰብስቦ ተቀምጧል። ገጠር አገልግሎት የሚፈልጉ ብዙ ቦታዎች አሉ፣ ላይመቹ ይችላሉ ምናምን ማለት ነው። ስለዚህ ምንድነው ይሄ ዋና እንትኑ አላማው ማለት ነው ባለሙያው ስራው የሚፈልገው ቦታ ላይ መስራት መቻል አለበት ነው። ስለዚህ እዛ ጋር ገጠር ላይ ያለ የማይመች ሁኔታ ላይ ያለ ሰው ያንን ባለሙያ ይፈልገዋል፣ ያንን አገልግሎት ይፈልገዋል። ባለሙያው ደግሞ የሚፈልገው እዛ ከተማውና ምቾቱን ነው ማለት ነው አንድ። ስለዚህ ስራዎችም እንደዛው ሊሆን ይችላል ማለት ነው። ግን አሁን እዚህ ጋር ደግሞ ምንድነው አንድ ሰራተኛ ያለ በቂ ምክንያት ካለ ምንድነው ምክንያቱ መታየት መቻል አለበት አንድ ማለት ነው። ሌላኛው ደግሞ እንደዚህ አንድን ሰራተኛ ከሆነ ስራ ቦታ ወደ ሌላ ስራ ቦታ ስናዘዋወር ከሆነ ስራ መደብ ወደ ሌላ ስራ መደብ ሲዘዋወር ቀጥ ብሎ ብቻ ለኃላፊው ብቻ መሰጠት መቻል የለበትም። ምን መሆን መቻል አለበት? ይሄ ስልጣን መታሰር መቻል አለበት። በመመሪያ በደንብ አንድን ሰው እከሌ እዛ ቦታ ሲል ምን መሆን መቻል አለበት? መስፈርት ላይ እንትን ማለት አለበት። ስለሚወደው ስለሚጠላው ወይም ደግሞ ስለሚያነሳበት መሆን መቻል የለበትም። እንደዚህ አይነት ስጋቱ ስለሚነሱ ማለት ነው። ስለዚህ እዚህ ጋር ምንድነው እዚህ ጋር ሄድ እዚህ ጋር ወጣ ብሎ የምደባና የሥራ ድልድል የሚያደርግ ኃላፊ ምን መሆን መቻል አለበት? ግልጽ የሆነ ስታንዳርድ ሊከተል ይገባል ማለት ነው። ከበደን ከአበበ ዛሂር ሲል በዚህ ምክንያት ብሎ ማስረዳት መቻል አለበት። በእንደዛ አይነት በመመሪያ በደንብና በአሰራር ያንን ነገር አስተካክሎ መሰጠት መቻል አለበት ነው። ሌላኛው የውጭ ዝውውርን በተመለከተ በአዋጁ አዲስ ነገር የተካተተ የለም ማለት ነው። አንድ ሰው ለምሳሌ ከአንድ መስሪያ ቤት ወደ አንድ መስሪያ ቤት ለመዘዋወር ምን ያስፈልጋል? አንደኛ መስሪያ ቤቱ ፍቃደኝነት፣ የሁለቱ መስሪያ ቤት ስምምነት ሊኖር ይገባል። የሰራተኛው ፍቃድ ሊኖር ይገባል ማለት ነው። ሌላኛው ደግሞ ከአንድ ክልል ወደ ፌደራል መስሪያ ቤት አንድ ሰራተኛ ቢዘዋወርስ ለመዘዋወር ቢፈልግስ ምን መሆን መቻል አለበት ነው። አንደኛ ሁለቱ የፌደራል መስሪያ ቤቱና የክልሉ መስሪያ ቤት ሊስማማ ይገባል። የሰራተኛው ፍቃድ ሊኖር ይገባል። ፕላስ ደግሞ
በክልል ያንን ዝውውር ማጽደቅ የሚችል ተቋም ሊያጸድቀው ይገባል ማለት ነው። ሌላኛው ምንድነው በተመሳሳይ የሥራ ደረጃና ደሞዝ ላይ መሆን መቻል አለበት ነው እንደ እንትን የሚቀመጠው። ነገር ግን ምን አለ እንትን ለምሳሌ አንዳንድ ዝውውሮች በተመሳሳይ የደረጃ ላይሆን ይችላል። ለምሳሌ ባለተዳሮች ለማገናኘት ተፈልጎ ያ የሰራተኛ ፍላጎት ሲኖረው ካለው ደረጃ ዝቅ ብሎ ዝውውር ሊፈጸም ይችላል። ወይም ደግሞ ምንድነው አንድ ሰው በህመም ምክንያት እዛ የሥራ ደረጃ ላይ መስራት ካልቻለ ዝቅ ባለ የሥራ ደረጃ ላይ ምንድነው በህግ ደረጃ ምንድነው ቢቀመጥም ይሄ በተመሳሳይ የሥራ ደረጃና ደሞዝም ቢል አንዳንዴ ደረጃ ሳይጠበቅ ባለትዳርን ለማገናኘት በጤና አኳያ ወይም ደግሞ አንዳንዴ ከኢመርጀንሲ እንትኖች ጋር በተገናኘ ደረጃው ሳይጠበቅ ምደባና ዝውውር መደረግ እንዳለበት ወይም እንደሚችል በህጉ ላይ ተቀምጧል ማለት ነው። ጥሩ። ሌላው ከአመት ፍቃድ ጋር ተያይዞ ከወሊድ ፍቃድ ጋር ተያይዞ ህመም ፍቃድ ያለ ደሞዝ የሚሰጥ ፍቃድ አለና አንድ ባንድ እናያቸው። በተለይ ህብረተሰቡ ማወቅ ያለበት እነዚህን በተመለከተ የሚለው ነገር እንድናነሳ ብዬ ነው። ከአመት ፍቃድ እንጀምር። አመት ፍቃድ በተመለከተ ህጉ ምንድነው የሚለው? የአመት ፍቃድ ማስተላለፍን በተመለከተስ አሁን አንዳንድ ተቋማት ከአንድ በጀት አመት በኋላ ፍቃዱ ሊተላለፍ አይችልም። ስለዚህ በዚህ አመት ለምሳሌ ፍቃዳችሁን ውጡ ሊሉ ይችላሉ። ወይም ደግሞ በተቃራኒው አይ በዚህ አመት ፍቃድ መውጣታችሁን በሚቀጥለው ወይ ደግሞ ከዛ በኋላ ባለው ነው ሊሉ ይችላሉና ህጉ ምንድነው የሚለው እዚህ ላይ የሚለው ነገር ነው። የአመት ፍቃድን በተመለከተ ምንድነው የአመት ፍቃድ ዋንኛ ያስፈልገ ምንድነው ብለን መጠየቅ አለብን። አንድ ሰራተኛ ምንድነው በስራ የተጨናነቀ አእምሮውን አሳርፎ ለሚመጣው አመት ምንድነው በጥሩ ተነሳሽነት ፍሬያማ ውጤታማ እንዲሆን ያስችለዋል የሚል እምነት አለ ማለት ነው። ያንን መሰረት አድርጎ ነው የአመት ፍቃድ የሚሰጠው ማለት ነው። ብዙ ጊዜ ግን ምንድነው በየመስሪያ ቤት አንዳንድ የሰው ኃይል እጥረት ሲኖር የአመት ፍቃድ ላይወስድ ይችላል ወይም የተለያዩ ችግሮች ላይ ሊተላለፍ ይችላል ማለት ነው። የአመት ፍቃድን ማስተላለፍ በተመለከተ በአዋጁ አንቀጽ 63 ላይ ተቀምጧል። ምንድነው የሚለው የሥራ ሁኔታ በማስገደዱ ምክንያት መስሪያ ቤቱ ለሰራተኛው የአመት እረፍት ፍቃዱን በበጀት አመቱ ውስጥ ሊሰጠው ያልቻለ እንደሆነ ይላል። የመስሪያ ቤቱ የበላይ ኃላፊ ከሁለት የበጀት አመት ላልበለጠ ጊዜ ሊያስተላልፈው ይችላል ይላል። ሆኖም ያልተጠቀመበት የአመት እረፍት ፍቃድ በሶስተኛ በጀት አመቱ ለሰራተኛው መሰጠት መቻል አለበት ነው የሚለው። ከዛ በላይ መተላለፋችን ከሁለት አመት በላይ መተላለፍ መቻል የለበትም ይላል። በዚህ አንቀጽ ንዑስ አንቀጽ 1 ለመሰረት የአመት እረፍት ፍቃዱ የሚተላለፈበትና ፍቃዱ በገንዘብ ተለውጦ እንዲሰጠው ለሚጠይቅ ሰራተኛ በጀት በቅድሚያ መያዝ መቻል አለበት። ከተከፈለው የአመት ከተላለፈው የአመት እረፍት ፍቃድ ውስጥ የመጀመሪያ አንድ አመት እረፍት ፍቃድ ብቻ በገንዘብ ተለውጦ እንዲሰጠው ማድረግ መቻል አለበት ነው። ምንድነው እዚህ ጋር አንደኛ ከሁለት አመት በላይ ማስተላለፍ እንደማይቻል ነው። ስለዚህ ከተላለፈ ደግሞ አሁን ለምሳሌ በሶስተኛ አመት ላይ ሲመጣ ምን መሆን መቻል አለበት ነው። እቺ አንድ አመቷን የሶስተኛዋን አመት የግዴታ በገንዘብ ተቀይሮ ሊሰጠው ይገባል ሰው ኢቭን ፍቃዱ ካልተሰጠው ማለት ነው። ለዛ ደግሞ መስሪያ ቤቶች ምን ማድረግ መቻል አለባቸው ነው። ቀድሞ በጀት መያዝ አለባቸው። በጀት መያዝ አለባቸው ነው። ሌላው አሁን እዚህ ጋር የተነሳ እንትን አለ። የአመት እረፍት ፍቃድ ምንድነው ዋና እንትኑ ብለናል። ሰራተኛው አርፎ አእምሮውን ቀይሮ ጥሩ ምርታማ እንዲሆን ነው። ሰራተኛው የአመት ፍቃድ ላይ ሆኖስ ቢታመም የሚል ጥያቄ ሊነሳ ይችላል። ምንድነው የሚሆነው? የአመት ፍቃዱ ይቋረጥና ወደ ምን ይቀየርለታል? ወደ ህመም ፍቃድ ይቀየርለታል ይላል እንጂ የአመት ፍቃዱ አይደለም። አዎ አንዳንዴ ሰው የአመት ፍቃድ ወጥቶ አንድ ሳምንት እኮ ሆስፒታል ሊተኛ ይችላል አይደል? ዋና የወሰደው እኮ ራሱን አምሮ ለስራው እንዲዘጋጅ ነው። ስለዚህ ምንድነው ያቺ አንድ ሳምንቷ ምን ትሆናለች? እንደ በህመም ፍቃድ ይቆጠርለትና ምን ይሆናል? የአመት ፍቃዱ ከዛ በኋላ ይቀጥላል ማለት ነው። ተቋርጦ ከዛ በኋላ ይቀጥላል ነው። ሌላኛው ደግሞ ከፍቃድ ጋር በተገናኘ የወሊድ ፍቃድ ነው። የወሊድ ፍቃድ በአጠቃላይ ምንድነው አንድ ሴት በዚህ ህግ ላይ ተብራርቶ የተቀመጠ እንትን አለ። ምንድነው ከእርግዝናዋ ጋር የተያያዘ አንድ ሴት ለምርመራ ሐኪም ቤት ስትሄድ ምንድነው ከደሞዟ ጋር የሚታሰብ ማለት ነው። ከደሞዝን የሚከፈልበት ፍቃድ ሊሰጣት ይገባል።
ቼክአፕ ስትሄድ ማለት ነው። ሌላኛው ከወሊድ በፊት እረፍት እንድታደርግ ሐኪም ካዘዛት ምንድነው ለምሳሌ ያ የእርግዝናው ባህሪ በራሱ የሚያመጣው ህመም በሽታ ምናምንና ለዛ ደግሞ እረፍት ካስፈለገ ምንድነው ሐኪሙ ያስፈልጋታል የሚለው እረፍት ከደሞዝ ጋር ይሰጣታል። እንደ ህመም ፍቃድ አይቆጠርም፣ እንደ አመት ፍቃድ አይቆጠርም። የዚሁ ከወሊድ ፍቃድ ጋር የሚገናኝ ነው ማለት ነው። ሌላኛው ደግሞ ብዙ ጊዜ ምንድነው በአጠቃላይ በህጉ ላይ የተቀመጠው አንድ ሴት ከወሊድ በፊት 30 ቀን የወሊድ እንትን አላት ረፍት አንድ ወር አላት። ከዛ ደግሞ የቅድመ ወሊድ እንትን 90 ቀን አላት የድህረ ወሊድ። ነገር ግን አሁን አንዳንዴ ምን ይላል ሰራተኛዋ ቀድማ አሁን ለምሳሌ የሰራተኛው የወሰደችው የቅድመ ወሊድ ሳያልቅ ብትወልድስ ከተባለ ምንድነው ይተላለፋል ማለት ነው። ከምትወልድበት ቀን ድረስ ባሉት የሥራ ቀናት የሚቆይበት የሥራ በጀት አመቱ ካለቀ ምን ይሆናል? አሁን ሳትወልድ ብቀር እወልዳለሁ ብላ አሁን ለምሳሌ በዚህ ወር ውስጥ ወሰደች ግን አልወለደችም ምን ይሆናል? መግባት ነበረባት አይደል? አንድ ወር ነው የተሰጣት ቅድመ ወሊድ ማለት ነው። ስለዚህ ምንድነው የሚሆነው? ወደ አመት ፍቃዷ ይተላለፋል ማለት ነው። በዛ አመት ውስጥስ የአመት ፍቃድ ባይኖራትስ በሚቀጥለው አመቷ ፍቃዷ ላይ ነው እንደሚለው ማለት ነው ይታሰባል ከዛ ላይ። ነገር ግን ደግሞ አሁን አንዳንዴ ቀድማ ብትወልድስ ደግሞ ከወሩ ቀድማ ብትወልድ ደግሞ ወደዛኛው ይተላለፍላታል፣ ወደ ድህረ ወሊዱ ይደመራል ተብሎ ተቀምጧል። ሌላኛው አያምጣውና ማለት ነው ፈጣሪ ያርገውና አንድ ሴት እርጉዝ ሆና ለምሳሌ ከ3 ወር እስከ 6 ወር ባለ ጊዜ ጽንስ ቢቋረጥባትስ ቢል ማለት ነው ምንድነው ከደሞዝ ጋር የሚከፈል የ30 ቀን ረፍት አላት ብሎ የአንድ ወር ረፍት አላት። የአንድ ወር እንትን አላ ማለት ነው። ነገር ግን ደግሞ ጽንሱ ከ6 ወር በላይ ከሆነ ደግሞ የ60 ቀን የሁለት ወር ረፍት እንዳላት ያስቀምጣል ማለት ነው። ሌላኛው ደግሞ ያርገውና ፍቃዱን ከወሰደች በኋላ ጽንሱ ቢቋረጥባት ደግሞ እንደ ድህረ ወሊድ አለ አይደል እንደ ወለደች ተቆጥሮ የ3 ወር ፍቃድ እንዳላት ያስቀምጣል ማለት ነው። በአጠቃላይ ሌሎች ደግሞ አሁን ለምሳሌ ከእናቶች ጋር የተገናኘ መፍቶች ጋር በህጉ ላይ የተቀመጠ ምንድነው አንድ እናት ህፃን 1 አመት ያልሞላ ልጇን ለማሳከም ፍቃድ ሊሰጣት እንደሚገባ ያስቀምጣል ማለት ነው። እሱን ለማሳከም ወደ ህክምና ቦታ በምትሄድበት ጊዜ ልክ ከወሊድ ጋር ወይም ከልጅ ማሳደግ ጋር በተገናኘ ፍቃድ ሊሰጣት እንደሚገባ በአዋጁ ላይ ተቀምጧል። ይሄም ፍቃድ ከደሞዝ ጋር የሚሰጥ ፍቃድ ነው ማለት ነው። ራሱን ችሎ በህመም በመናምን ወይም ደግሞ ከአመት ፍቃዷ ላይ ሳይሆን ራሱን ችሎ የህክምና ማስረጃ ባመጣችው መጠን ፍቃድ ሊሰጣት ይገባል ብሎ ልጇን ለማሳከም ስትሄድ በዛ ላይ ተቀምጧል። ያንን መጠቀም እንደምትችል ያስቀምጣል። ሌላኛው ያው ደግሞ የመንግስት ሰራተኛ የትዳር አጋሩ በምትወልድበት ጊዜ 10 ቀን ፍቃድ ሊሰጠው ይገባል እንዳለው ያስቀምጣል ማለት ነው። ጥሩ። ሌላው ያለ ደሞዝ ፍቃድ ሲጠየቅስ እንዴት ነው የሚሰጠው? ያለ ደሞዝ ፍቃድን በተመለከተ ህጉ ምን ይላል? ምንድነው ያለ ደሞዝ ፍቃድ አንደኛ መሰጠት የሚችለው ምንድነው የመስሪያ ቤቱን ጥቅም የማይጎዳ መሆን መቻል አለበት ይላል። የመስሪያ ቤቱን ጥቅም የማይጎዳ ከሆነ በመስሪያ ቤቱ የበላይ ኃላፊ ከተመነበት 1 አመት ላልበለጠ ጊዜ ሊሰጥ ይችላል። ለምሳሌ ለትምህርት ሊሆን ይችላል፣ ለተለያዩ ጉዳዮች ሊሆን ይችላል። 1 አመት ማለት ነው በህጉ ላይ። ነገር ግን ከ1 አመት በላይም የሚሰጥበት ሁኔታ አለ ያለ ደሞዝ ፍቃድ ማለት ነው። ለመንግስት ስራ መስሪያ ቤት ስራ ሆኖ ለፕሮጀክት ስራ ሊሆን ይችላል። አንድ ሰው ሌላ መስሪያ ቤት ሄዶ የመንግስትን ፕሮጀክት ሊሰራ ከሆነ ከ1 አመት በላይም ያ ፕሮጀክቱ የሚፈጅበትን ጊዜ ያህል ፍቃድ ሊሰጠው እንደሚችል። ሌላኛው ደግሞ በትዳር ጓደኛው በዲፕሎማቲክ ሚስዮን ስራ በውጭ ሀገር መመደብ ምክንያት ከሆነ ፍቃዱ የሚሰጠው ምንድነው ያ የዲፕሎማቲክ ሚስዮን ስራው እስኪያልቅ ጊዜ ድረስ ፍቃድ ይሰጠዋል ማለት ነው። ጥሩ። ወደ አድማጮች ጥያቄ እንምጣ። አሁን ሌሎች ጉዳዮች በነገራችን ላይ አዋጁ በጣም ሰፊ ነው። ሌሎች ጉዳዮች አሉ በዚህ አዋጅ ላይ የተካተቱ ግን ራሳቸውን ችለው ውይይት መሆን የሚችሉ ማለት ነው። ለምሳሌ ከዲሲፕሊን ጋር በተያያዘ ቀላል ዲሲፕሊን ቅጣት፣ ከባድ ዲሲፕሊን ቅጣት እንዴት ነው የሚታዩት? ይሄ ከችሎቱ ጋር ተያይዞ ቅጣቱ ምንድነው? እንደዚህ አይነት ነገሮች አሉ። ከሰራተኛ ቅነሳ ጋር ተያይዞ እና ሌሎችም በጣም በርካታ ነገሮች አሉ። ከስራውል ማቋረጥ ጋር ተያይዞ፣ ከሰራተኛ እገዳ ጋር ተያይዞ
ከአገልግሎት ምስክር በጣም ብዙ ነው። እነዚህን ደግሞ ለየብቻቸው ሰፊ ሐሳብ ስለሆኑ ሌላ ጊዜ ለየብቻቸው ነጥለን ውይይት የምናደርግባቸው ይሆናል። ዛሬ ያነሳናቸው ግን በዚህ ውይይት ላይ ማለቅ የሚችሉትን ብቻ መርጠን ነው። ወደ አድማጮች ጥያቄ እንሄድና ወንድም ተካ ያነሳልን ጥያቄ አለ ከሰዓታችን አንጻር ብዬ ነው። በዚህ አዋጅ ላይ አካታች ስርዓት ይባላል፣ በሌላ በኩል ደግሞ ብቃት የሚል ነገር ተነስቷል። ሁለቱ አይቃረኑም ወይ? መልካም እንዲህ አንዳንዴ ዝም ብሎ በግርድፉ ቢታይ የሚቃረን ነገር ይመስላል። አዎ ነገር ግን ምንድነው አሁን የዚህ ዋና እንትኑ ዓላማ ሁሉንም ያካተተ መሆን መቻል አለበት ነው የሲቪል ሰርቪሱ እንትን። ለምሳሌ አንዳንዴ ይሄ ኢኩዊቲና ኢኳሊቲ የሚባል ነገር አለ። ብዙ ጊዜ አንድ ተመሳሳይ የሆነን ሰው በተመሳሳይ ደረጃ ያለን ሰው ነው በተመሳሳይ እንትን የሚመዘነው ማለት ነው። ነገር ግን እዚህ ጋር ምንድነው መጠንቀቅ ያለብን አካታችነትና ሜሪትን መጠንቀቅ ያለብን ምን አለ በመመሪያ በደንብ በአሰራር መታሰር መቻል አለበት ነው። ማንንም ሰው ይሄ ዓለም አቀፍ ተቀባይነት ያለው አሰራር ነው። ይሄ አካታችነት ሜሪትም ማለት ነው። ሁለቱን አንድ ላይ የሚሄዱ ናቸው። ባይዘው ማንንም ሰው እድል ማግኘት መቻል አለበት። እድል የሚያገኘው ደግሞ እኩል የሆነ ሰው ነው እኩል ትሪት የሚደረገው። እኩል ያልሆነ ሰው ደግሞ እኩል ትሪት ያለ ማድረግ እኩል ያልሆነ ሰው እኮ እኩል ትሪት ማድረግ ራሱ ማለት ነው እኩልነትን መጣረስ ነው። ስለዚህ ምን መሆን መቻል አለበት ነው እዚህ ጋር አሁን አካታች ስንል ሰው አንደኛ በብቃትና በፈተና ላይ መመስረት መቻል አለበት አንድ። ሁለተኛ ደግሞ ግልጽ የሆነ መስፈርት ሊኖር ይገባል። ለምሳሌ ሴቶችን ማካተት አለብን ስንል ምን አይነት ነጥብ ማግኘት አለበት፣ በምን አይነት ሁኔታ ነው የምትካተተው መሆን መቻል አለበት። አንድ አካል ጉዳተኛ አለ ሁሌ ለማኝ መሆን መቻል የለበትም አይደለ? እኛ አሁን አንዳንዴ እንትናችንን ፖዚቲቭሊ አሁን ብዙ ጊዜ የሚነሳ እንትን አለ፣ ስጋት አለ። በውጭ የሚወራ እንትኖች ሊኖሩ ይችላሉ። አንድ ብሔርን ብቻ ለመክተት ሊሆን ይችላል ምናምን እንደዛ አይነት ስጋቶችም የሚናፈሳል ሊኖር ይችላል። እሱ ብቻ አይደለም። አንድ ሰው ኦነስትሊ ካሰበ ማለት ነው አንድ አካል ጉዳተኛ የመንግስት ሰራተኛ መሆን የለበትም። አንድ መጠየቅ ያለብን ጥያቄ አገሪቱ ያፈራቸውን የሥራ ዕድል መሳተፍ አለበት የለበትም? የሱ ጥያቄ ምንድነው? እነዚህ ሰዎች ሲካተቱ ከብቃት ጋር ተያይዞ ነው ወይ ነው? እኔም እንኳን ወደዛ እንትን እየመጣው ነው። እዚህ ጋር ብቃት ሜሪት አለ። ሁሉም ሰው እኩል ይወዳደራል፣ በብቃቱና በእውቀቱ እኩል ይገባል። አንድ ሜሪት ነው። ይሄ አካታችነት ደግሞ አንዳንድ የህብረተሰቡ አካላት ደግሞ እኩል ከነዚህ ሰዎች ጋር ላይ ወዳደሩ ይችላሉ። እነሱ ደግሞ መካተት መቻል አለባቸው። እነሱን ደግሞ ስናካተት ምን መሆን መቻል አለበት? ዝም ብለን በመሰለኝና በደሳለኝ አይደለም መሆን ያለበት። መስፈርት ላይ መሆን መቻል አለበት ነው። መስፈርት ላይ መሆን መቻል አለበት። ህግ ላይ መመስረት መቻል አለበት። ደንብ ላይ መመስረት መቻል አለበት። በብቃትና በመዘናም መሆን መቻል አለበት ነው ይሄ። ያ ሲሆን ደግሞ ይስማማል ማለት እንችላለን። ጥሩ መምህር እንዳልክ ያነሱልን ጥያቄ አለ። ግንዛቤ ላይ ምን ያህል ተሰርቷል? ከፍትህ ሚኒስቴር አንጻር ይሄንን ሊመልሱልን ይችላሉ? የውጭ ሀገር ዜጋን ቅጥር ይቻላል ወይ ያሉት ነገር አለ። አንደኛው ጥያቄያቸው መልስ ተሰጥቶበታል። ግንዛቤ ላይና የውጭ ሀገር ዜጋን በተመለከተ እሺ መልካም። ግንዛቤ ላይ አሁን የፍትህ ሚኒስቴር በዚህ ዓመት እንደውም በትልቁ ከሰራበት ስራዎች መካከል በዚህ አዋጅ ላይ ስልጠና መስጠት ነው። በተለያዩ እንትኖች ለመንግስት ኦልሞስት አብዛኛውን የፌደራል መንግስት መስሪያ ቤቶችን ባካተተ ሁኔታ ስልጠና በብዛት ተሰጥቷል። በሚዲያም በአካልም ሰራተኞች ተመርጠው በተለያዩ ቦታዎች ውስጥ ከተሰራው ትልቅ ስራዎች ተብሎ የሚጠቀሰው አንዱ ይሄን በዚያው ላይ ግንዛቤ መስጠት ነው። የውጭ ዜጋን ቅጥር በተመለከተ ምንድነው አዋጃችን ላይ የትውልደ ኢትዮጵያንን በተመለከተ እንትን የወጣች አዋጅ አለች። በአመተ ምህረቷም በእንትኑም ባላስታውስም ማለት ነው ትውልደ ኢትዮጵያውያን የሚቀጠሩበት ሁኔታዎች አሉ። ምንድነው ይሄ መስፈርቶች ተቀምጧል። 291 ኦር ምናምን አይነት ነገር ናት እንትን ግን ምንድነው አንደኛ ይሄ ስራው ባለሙያ ከሆነ ያንን ባለሙያ በኢትዮጵያ ውስጥ ተፈልጎ ማይገኝ ከሆነ የዛ ሰውዬ ሙያ በጣም አስፈላጊ ከሆነ ያንን ሰውዬ ቀጥሮ ማሰራት የሚቻልበት ሁኔታ በአዋጇ ላይ ተቀምጧል። ጥሩ። ሌላው የሁለተ ማርያም ሰራተኛ ሲታመም በተለይ ብዙ ጊዜ ከሆነ አንቀበልም ይላሉ። ስለ ህመም ፍቃድ በተመለከተ የሚለው ነገር ካለ አጭር መልስ እንስጥ። እሺ የህመም ፍቃድን በተመለከተ በአጠቃላይ በአዋጁ ላይ አንድ ሰራተኛ
ደሞዝ እየተከፈለውና ደሞዝ ሳይከፈለው በህመም የሚቆይበት ጊዜ ተቀምጧል ማለት ነው። ከዚህ ጋር በተያያዘ ምን ይላል? አንድ ሰራተኛ በወር ውስጥ በአንድ አመት ውስጥ የህመም ፍቃድ ማግኘት እንደሚችል በአንድ አመት ውስጥ ለአራት ወር ሙሉ ደሞዙ እየተከፈለው በቀጥታ ለአራት ወር ሙሉ ደሞዙ እየተከፈለው ለሁለት ወር ደግሞ ግማሽ ደሞዙ እየተከፈለው የህመም ፍቃድ መውጣት እንደሚችል ያስቀምጣል ማለት ነው። በአጠቃላይ ደግሞ በተለያዩ ጊዜ አንድ ሰራተኛ በአራት አመት ውስጥ ለ12 ወር የህመም ፍቃድ እንዳለው ያስቀምጣል ማለት ነው። ስለዚህ ህጉ በዚህ መሰረት አስቀምጧል። በዚህ መሰረት መስተናገድ ይቻላል ማለት ነው። መብትን መጠየቅ ይቻላል በዚህ መሰረት። በጣም ጥሩ አድማጮቻችን፣ እንግዲህ ሰዓታችን አልቋል። አዲሱ የፌዴራል መንግስት ሰራተኞች ምን አዲስ ነገር ይዟል የሚለው ላይ ዋና የሚባሉት እናያዝ ነው። ሌሎች ጉዳዮችን ሌላ ጊዜ ራሳቸውን ችለው እንመለስባቸዋለን። ስለ የስራ ላይ ጉዳት በተመለከተ ቅድም ያልኳቸው የዲሲፕሊን ቅጣት ጋር በተያያዘ ከሰራተኛ ቅነሳ እገዳ ጋር በተያያዘ የስራ መቋረጥ እነዚህ ነገሮች ራሳቸውን ችለው ሰፊ ጉዳይ ስለሆኑ ሌላ ጊዜ እንመለስባቸዋለን። በዛሬው በተለይ በዚህ አዋጅ ምን አዲስ ነገር አለ፣ መሰረታዊ መርሆች አንድ የመንግስት መስሪያ ቤት ወይም ሰራተኛ ሊከተል የሚገባው ምንድናቸው፣ ስለ ደሞዝ ስኬል ክፍያና ጥቅማጥቅም እንዲህ ከሰራተኛ ብቃት ምዘናና በተለይ የሆነ ጊዜ በጣም ሲወራባቸው የነበሩ ጉዳዮች እነዚህን አይተናል። የኢትዮጵያ ብቃትና ስራ አመራር ኢንስቲትዩት ዋና ስራው ምንድነው፣ ከስራ ቅጥር አፈጻጸም ጋር ተያይዞ በተለይ አዲስ ነገር የተቀመጠውን ቅድም ስናነሳ ነበረ። የውስጥ ዝውውርንና ከፍቃድ አሰጣጥ ጋር ተያይዞ የአመት የወሊድ እንዲሁም ያለ ደሞዝ ፍቃድ በተመለከተ ህጉ ምን ይላል የሚለውን ነገር ነበረ ስናነሳ የነበረው። አቶ መስፍን መኮንን በፍትህ ሚኒስቴር ምክትል ረዳት ጠቅላይ አቃቤ ሕግ ስለሰጡ ማብራሪያ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። አዴ ተገናኝ ውይይቱን መራው። ስለነበረን ቆይታ በድጋሚ በጣም አመሰግንኩኝ። ጤና ይስጥልን።